ጎጌቹር ብርድ ልብስ የምን ሰዓት እንደሆነ ታውቃለህ? እንደኔ ዝናብ ሲዘንብ ሰላም የሚሰማው ሰው እስኪ ላይክ ያድርግ። አልጋችሁ ውስጥ ገብታችሁ ፍንፍን በሉ። ቢካዝ አሁን የምነግራችሁ ታሪክ ያስጨንቃል። ታሪኩን ከመንገሬ በፊት አጭር ማስታወቂያ። እንግሊዝኛ ቋንቋ ክላስ እየተመዘገባችሁ ነው። አሁንም ምዝገባው ቀጥል። ክላሱ ሙሉ ለሙሉ ኦንላይን ነው። ስልክና ኢንተርኔት ብቻ ነው የሚያስፈልገው። ከየትም ሀገር ከየትም ቦታ ሆናችሁ መማር ትችላላችሁ። እኛ ጋር ተምረው የጨረሱ ተማሪዎች ቋንቋውን ብቻ ሳይሆን በራስ መተማመናቸውንም አዳብረው ነው የወጡ። እኛ ጋር ማፈር ማሳፈር የለም። እንግሊዝኛ ቋንቋ ይሰባበራል፣ ይወራል፣ እንማራለን፣ እንሻሻላለን። አትያቢያና እያላችሁ ቴሌግራም ላይ መመዝገብ ትችላላችሁ። ይህን ታሪክ ያጋራው ልጅ ታሪኩን ያጋራው ለብሊዚ ነው። እኔ አም ጎይንግ ቱ ትራንስሌት ፎር ዩ። ይሄ ልጅ ስሙን ጆሹዋ እንበላ። ጆሹዋ ታዲያ ከሚኖርበት ከትውልድ ሀገሩ ወደ አሜሪካ ሄዶ አሜሪካ ነበር የሚኖሩ። ታዲያ የአያቱን ማረፍ ይሰማና ወደ ትውልድ ሀገሩ ሊመለስ ይጀምራል መንገድ። እቺ አያቱ ታዲያ በሀገሩ ሰው በጣም የተወደደች በጣም የተከበረች ሴት ነበረች። ከዛ ሁሉ በተጨማሪም ጊፍትድ ነበረች። ማለትም ጥንቆላ ኤክሰርሳይዝ ታደርግ ነበር። ብዙ ሰዎች ታዲያ ዝናዋን ስለሚሰሙ በሚሊዮን እየከፈሉ እሷ ጋር ሄደው የሚፈልጉትን ያስደርጉ ነበር። ታዲያ እቺ ሴት ትሞታለች። ጆሹዋም ለአያቱ ቀብር ነው እየመጣ ያለ። የአያቱ ከተማ ግን ዋና ከተማው አይደለችም፣ ሌላ ከተማ ውስጥ ነው ያለች። ስለዚህ ከዋና ከተማው ወደ አያቱ መኖሪያ ከተማ መሄድ ነበረ። ታዲያ ዋና ከተማ ውስጥ የአባቱ ቤተሰቦች አሉና ወደ አያቱ ወዳለችበት ከተማ እንዲሄድ መኪና ያዘጋጁለት። ያን መኪና የሚነዳው ሰው ቤተሰብ እንደሆነ ይነግሩትና ከሱ ጋር እንዲሄድ ያመቻቹለታል። መኪና ሹፌሩን ፒተር በለው። ጆሹዋና ፒተር ታዲያ ተገናኝተው ከዋና ከተማ ወጥተው ወደ አያቱ ወዳለችበት ከተማ መንገድ ይጀምራሉ። በጣም ረጅም መንገድ ነውና ያንን ረጅም መንገድ የተጓዙ በነበረበት ጊዜ ጆሹዋ እንቅልፍ ይወስደዋል። እንቅልፍ ወስዶት ከሰዓታት በኋላ ሲነቃ ግን አስፋልት ላይ አይደለም ያሉት፣ ጫካ ውስጥ ነበር ያሉት። ፒተርም ምንም ቃል አልተነፈሰም፣ ብቻ ጆሹዋን ጫካ ለጫካ ይዞት እየሄደ ነበር። ጆሹዋ ግራ ይጋባና ፒተርን ይጠራዋል። ወዴት እየሄዱ እንደሆነ ይጠይቀዋል። ታዲያ ፒተር ምንም አልመለሰለትም፣ ጸጥ ብሎ መንገዱን ይቀጥላል። የሆነ ሰዓት ላይ ታዲያ ጆሹዋ በር ከፍቶ ለመውረድ ሲሞክር ቻይልድ ሎክ ነበርና በሩ መክፈት አልቻለም። ስለዚህ በአይምሮ የመጣለት ነገር ፒተርን መምታት ነበር። ሊመታው ሲል ፒተር የዛኔ ቃል ያወጣል። ልትመታኝ የምትሞክር ከሆነ ጓደኞቼ በሙሉ አንተን መልሰው ይቀጠቅጡሃል ይለዋል። ጆሹዋ ወዝ ላይክ ስለምን ጓደኞች ነው የሚያወራው? መኪና ውስጥ ያለ ነው እኔና እሱ ነው ብሎ በመስኮት ዞር ብሎ ሲመለከት ሙሉ ክብ የሰሩ ነጭ በነጭ የለበሱ ሰዎችን ይመለከታል። በዚህ ጊዜ ታዲያ ፒተር ከመኪና ውስጥ ቀይ ሻማና ክብሪት ያወጣል። ጆሹዋ ምን እያደረገ እንደሆነ ግራ ይገባዋል። ነገር ግን በመስኮቱ ድጋሚ ወደ እነዛ ሰዎች ሲመለከት ሁሉም ቀይ ሻማና ክብሪት ይዘው ነበር። ክብሪት ሳይሆን ላይተር ይዘው ነበር። ፒተር ከመኪና ውስጥ ይወርድና ይቀላቀላቸዋል። ጆሹዋን ግን መኪና ውስጥ ዘግተው ያስቀምጡታል። ታዲያ ጆሹዋ ነጭ በነጭ የለበሱትን ሰዎች የያዙትን ሻማና ሻማውን እያበሩ ድግምት እየደገሙ መሆኑን ተመለከተ። ቀና ብሎ ሲያይ ጨረቃዋ ሙሉ ነበረች። በዚህ ጊዜ ታዲያ አያቱ ያለችው ነገር ትዝ አለችው። አያቱ ሁሌ ተነግረው ነበረ፣ ሰዎች ተሰብስበው ድግምት እየደገሙ ሙሉ ጨረቃ ከሆነ አንድን ሰው መስዋዕት ሊያደርጉ እየተዘጋጁ ነው ብላ ነግረው ነበር። ስለዚህ ጆሹዋ ሊሰዉት እንደሆነ ወዲያው ገባ። ግን ለምንድን ነው የሚሰዉት? አያቱ ያላትን ንብረትና ሀብት በሙሉ ወደ ጆሹዋ ስም አዙራ ነበር። ጆሹዋ የቤቱ ስፔሻል ልጅ ነው፣ በጣም ነው የሚወዱት። የመጀመሪያም ግራንድ ቻይልድ ነው። በዚህ ጊዜ ታዲያ ጆሹዋ ጮክ እያለ የአያቱን ስም መጣራት ይጀምራል። የአያቱን ስም ጮክ እያለ ሲጠራ ሲደግሙ የነበሩት የተሰበሰቡት ሰዎች በሙሉ መደንገጥ ይጀምራል። ድንጋጤያቸውን ሲያይ ታዲያ ጮክ ብሎ የአያቱን ስም መጥራት መጮህ ይጀምራል። በዚህ ጊዜ እነዛ ነጭ በነጭ የለበሱ ሰዎች ወደ ኋላ ቀስ እያሉ ማፈግፈግ ይጀምራሉ። ከየት መጣ ሳይባል ደግሞ መሬት መንቀጥቀጥ ይነሳል። ይሄ ሁሉ ታዲያ ሪል አይደለም፣ ስፒሪቹዋል ነው። ላይክ ስፒሪት ምናምን ለሚያይ ሰው ነው የሚታየው እንጂ የእውነት መሬቱ እየተንቀጠቀጠ አልነበረም። ያው ለነሱ ነው ፊልም የሚያደርጉት እነሱ ናቸው። በዚህ ጊዜ ታዲያ ከነሱ በላይ የበለጠ ኃይል ያለው ነገር አብሯቸው እንደሚገኝ ገባቸው። የሆነ ሰዓት ታዲያ እነዚህ ነጭ በነጭ የለበሱ ሰዎች ብን ብለው ይጠፋሉ። በዚህ ጊዜ ታዲያ ፒተር ብቻውን ቆሞ መንቀጥቀጥ ይጀምራል። ጆሹዋም ወጥቶ ሊያስጨንቀው አልፈለገም። መጥቶ ግን መኪናው እንዲከፍትለት ያስገድደዋል። መኪናውን እንደከፈተለት ታዲያ ጆሹዋ ሲዞር ቀጥ ያለ ድንጋዮች የተደረደሩ ድንጋዮች ያገኛል ማለት ነውና እነዛ ድንጋዮች መንገዱን የሚመሩት ድንጋዮች እንደሆኑ ወዲያው ይገባዋል። የአያቱ መንፈስም አብሮት እንዳለ ወዲያው ተረዳ። አያቱ ምንም ባትታየውም ምንም ባታወራውም እየረዳችው እንደሆነ ግን እርግጠኛ ነበር። ጆሹዋ ታዲያ ያንን ድንጋይ ተከትሎ ከዛ ጫካ ይወጣል። ሹፌሩ ፒተርንም ይዞ ማን እንደዚህ እንዲያደርግ እንዳስገድደው ይጠይቀዋል። እሱ ዋና ከተማ ውስጥ ያሉት የአባቱ ቤተሰቦች ይህንን ነገር እንዲያደርግ እንዳዘዙት ይነግረዋል። የጆሹዋን ሀብት ፍለጋ። አያትየው ታዲያ ቀድማ ይህን ሁሉ ነገር ታቅ ስለነበረ
ገንዘቧና ንብረቷን በሙሉ ወደ ጆሹዋ ስም አስተላልፈው ነበር። ታዲያ ጆሹዋ ከዛ ቦታ በሰላም ይወጣል። እንደተናገረውም ከሆነ ከዛ በኋላ የአያቱን መንፈስ ለማናገር ችሎ ነበር። 1-2 አናግሮ አመስግናታል። ከመናፍስት ጋር መነጋገር እንደሚቻል ታምናላችሁ? አሁን በዚህ ሌሊት የማን መንፈስ ይሆን አብራችሁ ያለው? የአቢያና ነኝ። ደህና ደሩ።